ጥቅምት 22 2005 ዓ.ም ሰላም ጤና ይስጥልኝ ውድ የሃዊ ሾው ተመልካቾቻችን ዕለታዊ የአማርኛ ዜናዎችን ይዘንላችሁ ቀርበናል። ዜናዎችን ወደ እናንተ በማድረስ ከናንተ ጋር የሚቆየን የዊማሙር ነኝ። አብራችሁን ቆዩ። በመጀመሪያ ለዩቲዩብ ቻናላችን አዲስ የሆናችሁት ዩቲዩብን ሰብስክራይብ በማድረግ እንደዚሁም ቪዲዮአችንን ላይክ በማድረግ እንድታበረታቱን በአክብሮት እየጠየቅን እስከ ፍጻሜው ድረስ አብራችሁን ቆዩ። በመጀመሪያው ዜናችን በምዕራብ ሸዋ ዞን በኖኖ ወረዳ አሎዲንኪ መንደር ከ22 በላይ ንጹሃን ዜጎች በጅምላ መገደላቸው ይታወሳል። ጥቃቱ የተፈጸመው ጥቅምት 19 ቀን 2005 ዓ.ም ከምሽቱ 3 ሰዓት ላይ ሲሆን በጅምላ ከተገደሉት ውስጥ ህፃናት፣ አዛውንቶች፣ እናቶችና ወጣቶች ይገኙበታል። የጅምላ ግድያው የተፈጸመው በጉራጌ ወረዳ አካባቢ በሰፈሩት በአማጺ ኃይሎች ነው ሲሉ ምንጮቻችን ገልጿል። በሌላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ መንግስት ተቃዋሚ ፓርቲዎችና ታጣቂዎች መግባባት ላይ እንዲደርሱ ጠይቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስ መንግስት ተቃዋሚ ፓርቲዎችና በሀገሪቱ ውስጥ ያሉ ታጣቂዎች መግባባት ላይ እንዲደርሱ ጠይቋል። በኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ስብሰባ ላይ አቡነ ማትያስ እንደተናገሩት የአሁኑ ትውልድ የእድገት ተስፋ የሚሆነው በሀገሪቱ ሰላምና አንድነት ሲሰፍን ብቻ ነው ብለዋል። ለልማት መረጋጋት ሁሉም አካላት ወደ መግባባት እንዲመጡ በእግዚአብሔር ስም እንጠይቃለንም ብለዋል። አሁን ባለንበት ወቅት በሀገሪቱ ስላጋጠመው ችግሮች ስንነጋገር ውለን ብናድር መፍትሄ አያመጣም ያሉት ሊቀ ጳጳሱ የሲኖዶሱ ስብሰባ ለዚህ ትክክለኛ መንገድ ሊይዝ ይገባል ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈተና ላይ ናት ያሉት ብፁዕ አቡነ ማትያስ የቤተክርስቲያኑ ተግባራት ከመውቀስ ባለፈ የቅዱሳን ስዕለት እስከ መቁረጥ መድረሱን ተናግሯል። በሌላ በኢትዮጵያ ምድር ለረጅም ጊዜ በፖለቲካ ውስጥ የነበሩት አንጋፋ ባለስልጣኖች በተለያዩ አገሮች ጥገኝነትን እየጠየቁ ይገኛሉ። ይህም በብልጽግና ፓርቲ ውስጥ ከፍተኛ ችግር እንዳለና አጠቃላይ ሁኔታው ሊፈታ የማይችል መሆኑን ያሳያል ተብሏል። በዚህም መሰረት በኢትዮጵያ የፖለቲካ ታሪክ ውስጥ ከፍተኛ የስልጣን እርከን ላይ ደርሰው ከነበሩት ሴቶች መካከል አንዷ በቅርብ በዋሽንግተን ዲሲ የኢትዮጵያ ኤምባሲ ተጠባባቂ ጉዳይ አስፈጻሚ የነበሩት አምባሳደር አስቴር ማሞ በአሜሪካ የፖለቲካ ጥገኝነትን በመጠየቃቸው ተሰምቷል። ይህ ውሳኔ ወይዘሮ አስቴር በሚኒሶታ ግዛት ጥገኝነትን የጠየቁት ሶስተኛዋ ከፍተኛ የቀድሞ የኦሮሞ ገዢ ፓርቲ ባለስልጣናት ያደርጋቸዋል ተብሏል። ከሳቸው በፊት የቀድሞ የገንዘብ ሚኒስቴርና አምባሳደር አብዱልአዚዝ መሐመድ እና አምባሳደር እውነቱ ብላታ በተመሳሳይ በሚኒሶታ ጥገኝነትን መጠየቃቸው የሚታወስ ይሆናል። የሶስት አንጋፋ አምባሳደሮች በአንድ የአሜሪካ ግዛት በመሰብሰብና ጥገኝነት መጠየቅ በኢትዮጵያ ገዢ ፓርቲ ውስጥ ያለውን ጥልቅ ልዩነትና የፖለቲካ ቀውስ የሚያመላክት ነው ሲሉ የፖለቲካ ተንታኞች ይናገራሉ። ወይዘሮ አስቴር በኦሮሞ ህዝቦች ዲሞክራሲያዊ ድርጅት ውስጥ ከታች ጀምሮ በተለያዩ ኃላፊነት ደረጃዎች ላይ የሰሩ አንጋፋ ፖለቲከኛ ናቸው። በቅርቡ የስራ ጊዜያቸውን አጠናቆ ወደ አገራቸው እንዲመለሱ ተገልጾ የሽኝት ፕሮግራም ከተደረገላቸው በኋላ ጥገኝነት መጠየቃቸው ይፋ መሆኑ ውሳኔያቸው ድንገተኛ መሆኑን አሳይቷል። ውድ ተመልካቾቻችን ለዛሬ ያዝናቸው ዜናዎቻችን ይህንን መስሉ ነበር። ዩቲዩባችንን ሰብስክራይብ ማድረግ እንዳትረሱ። በሌላ እስከምንገናኝ ድረስ ደህና ሰንብቱ።